ወደ ጽኑ ከተማ ማን በወሰደኝ ይላል። ወደ ጽኑ ከተማ ማን በወሰደኝ የሚለውን ሊቃውንቱ በብዙ ወገን ተርጉመውታል። ቅዱስ ዮሐንስ ዘደማስቆ የሚባል ሊቅ ግን ምን ይላል? ወደ ጽኑ ከተማ ያላት እናቱን ነው ይላል። ድንግል ማርያም ጽኑ ከተማ ናት። ኃጢአት ያላፈረሳት፣ የዲያብሎስ ወንበዴ ያልነቀነቃት፣ እግዚአብሔርን ለመቻል የበቃች ጽኑ ከተማ፣ ኃጢአት ሊገባባት ያልተቻላት፣ በእሳት ቅጥር የታጠረች ጽኒት የመንፈስ ቅዱስ ከተማ። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ይላል ቅዱስ አትናቴዎስ ሲናገር። መንበሩን በእሳት ያጠረ እንዳንተ ያለ ማን ነው ይላል። ምን ማለቱ ነው? እናቱን በመንፈስ ቅዱስ አጥሮ የሚጠብቅ እንዳንተ ያለ ማን ነው ይላል። እንዲህ ያለች ከተማ ያዕቆብ ካያት መሰላል ላይ ከጫፏ ላይ እግዚአብሔር በዙፋን ላይ ተቀምጦባት ነበር ይላል። ይህን ሊቃውንት ሲተረጉሙት የመሰላሊቱ ጫፍ የተባለች መሰላሏ ድንግል ማርያም ስትሆን የመሰላሉ ጫፍ የተባለ ደግሞ ሕሊናዋ ነው። ከጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት በድንግል ማርያም ሕሊና ከእግዚአብሔር በቀር ሌላ ሐሳብ ገብቶበት አያውቅም። እንዲህ ያለ ሕሊናን የያዘች ንጽሕት ድንግል ማርያም ተሰዳ ነበረ። የተሰደደችውም ምን ለማድረግ ይመስላችኋል? ስደታችን በስደት ለመካስ ነው። ስደታችን በስደት ለመካስ ካሳ ለመክፈል ተሰደደች። ሔዋን እመቤታችን በእግዚአብሔር ፊት የቀረበችልን የካሳ ምልክት ናት። ሔዋን እባብ ብትሰማ እመቤታችን ገብርኤልን ሰማችልን። ሔዋን እምቢ ብትል እመቤታችን እሺ አለችልን። ሔዋን ባትታዘዝ እመቤታችን ታዘዘች። ሔዋን ድንግልናዋን ባትጠብቅ ድንግል ማርያም ሕሊናዋን ድንግልናዋን ጠበቀችልን። ሔዋን የሞት ሁሉ መጀመሪያ የሚሆን ቃየልን ስትወልድ ድንግል ማርያም የሕይወት መሰረት ክርስቶስን ወለደች። ያንን አዝላ ሔዋን አጥፍታ ተሰዳ ነበረችና እንግዲህ በዓለም ላይ ዋስ ጠበቃ የሚሆን ወንጀል የሌለበት ሰው ነው። በመስሪያ ቤት ስትቀጠሩ ተያዥ አምጡ ትባላላችሁ። ተያዥ ስታመጡ ከሌላ መስሪያ ቤት ተያዥ የሆነ ሰው ማድረግ አይቻልም። ዕዳ አለበት ማለት ነው፣ በዚያኛው ስለሚጠየቅ። አሁን ሌላ ሰው ቢሰደድ እነ ራሔልም ተሰደዋል፣ እነ ሌያም ተሰደዋል፣ ሌሎችም ሴቶች ኤልሳቤጥም ተሰዳለች። ብዙ እናቶቻችን ክቡራት እናቶቻችን ተሰደዋል። የእነሱ ስደት ለሔዋን ካሳ መሆን አይችልም። ለምን? ዕዳ አለባቸው፣ ሌላ ዕዳ አለባቸው። ዕዳ የሌለባት ስትሰደድ ግን በእግዚአብሔር ፊት ምልክት ሆነችን። ዕዳ የሌለባት ስትሰደድ አንድ ዕዳ ሳይኖርባት ተሰደደች። ጉየተ ሕፃን አጉየ ለዲያብሎስ እንዳለ ቅዱስ ቄርሎስ በተረፈ ቄርሎስ እንደተነገረ የሕፃኑ ስደት ዲያብሎስን አሰደደው እንደተባለ ዲያብሎስ ባልፈጠረው ፍጥረት ባልዋጀው ሰውነት ርስት አድርጎ ሲገዛን እንኖር ነበርና ክርስቶስ ዲያብሎስን አሰደደ። ዲያብሎስን ለማሰደድ እመቤታችን ምን አለች? ተሰደደች። አንድም ስደትን በስደት ክሶ ርስትን ለመስጠት ተሰደደች። ስትሰደድም ወደ ግብፅ ተሰደደች። ዲያብሎስ ፈልጓት ነበረ። በሄሮድስ ሰራዊት አማካይነት ፈልጎ ነበረ። ወደ ግብፅ በረሃ ተሰደደች። ስትሰደድ እስከ መንገድ ፈልጎ አጣት፣ ተመለሰ። ከዚህ በኋላ ከግብፅ ወደ ኢትዮጵያ መጣች። ኢትዮጵያ ኦፍኒ ረከበት ላቲ ቤተ ማደሪያ አታ እመቤታችን ስትቅበዘበዝ ነበረ። እንዲያውም ዮሴፍ ሰው እንጀራ እንዲሰጠን ውሃ እንዲሰጠን ከተማ ከተማውን እንሂድ ይላታል፣ መንደር ለመንደር። እሷ ደግሞ ልጄን ይገሉብኛል ጫካ ጫካውን እንሂድ እያለ በጫካው ትሄዳለች። የአንድ ቀን አዳሯን መከራ እንኳን ያልቀመሰ ሰው መሳደብ እንዲሁ ብድግ ብሎ የአምላክን እናት ንጉሥ ተጭኖባት የመጣች መኪና እንኳን እኮ ክብር አላት። እግዚአብሔርን አጥብቶ ያሳደገ ጡትን እግዚአብሔርን የታቀፈ ክንድን የሚሳደብ ምን አይነት ደፋር ነው? ዲያብሎሳዊነት እኮ ነው። በኋላ ተሰደደች። ጫካ ጫካውን እየሄደች ድምፅ አራዊቱን ጸባጋንንቱን እሾህ እየወጋት በቤተ መቅደስ ያደገች መልካም ፊቶቿ እየጠወለጉ በጀርባዋ ስታዝለው ይደክማታል። በጎኗ ደግሞ ምሕረ በገቦኪ ወምሕረ በዘባንኪ ይላታል። ሲደክማት በጎኗ ትይዘዋለች፣ በዚህ ደግሞ ትይዘዋለች። እሾህ ይወጋታል። አምላክ ደግሞ ልጁ ነው እያስቸገረ ውሃም ጭላታል። ደግሞ የላት ነገር ውሃ ልለምን ብላ ስትሄድ ጫማው ተሰርቆ ታገኛለች። ይህን ሁሉ መከራ እየተቀበለ አግዘኝ እባክህ ጥቂት ሂድ በእግርህ ስትለው ደግሞ እዘይኝ ብሎ እይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዞ እዘይኝ እያለ ደግሞ ያለቅስባታል። እንደዚህ ያለ የእሱ ትሕትናው የእሷ መከራዋ በደመናት ላይ ወረሴ ደመና መከሄዶ የሚባልለት ደመና መንኮራኮሩ ማይ ጠፈሩ ውሃን አዳራሽ አድርጎ የሰራ ደመናን መረማመጃው የሚያደርግ ሰረገላ ኪሩብን ጫማ አድርጎ የሚጫማ በመባረቅት የሚረማመድ አምላክ እናቱ በቁመት የምትበልጠው ሆና እናቱን ቀና ቀና እያለ እያየ ከእግሯ ስር ሆኖ ቀሚሳን ይዞ እዘይኝ እያለ ያስቸግራል። ታዝለዋለች። እንዲህ እየተሰቃየ ስድብ እየሰማች ያላበሳይ መሰደቤ ነው እንጂ የሚያስደንቀኝ አይደል? ምንልኝ ያላበሳይ መባሉ ነው እንጂ ነገሩማ ቀላል ነው እንላለን። አንዳንድ ነገር ሲደርስ ደግሞ ያላበሳይ አሁን ሌባ ብንባል እንቆጣለን አይደል?
ቀኑ ተለውጦ እኮ ነው እንጂ ሌላ ቀን ሰርቀናል አልሰረቅንም። ሰኞ ስንሰደብ ለምን እንቆጣለን? እሑድ ዕለት እኮ ሰርቀናል። ሌቦች እኮ ነን። እመቤታችን ግን ያለበሳ እንዳንቺ ያለ ሰው አመልሽ ክፉ ቢሆን ነው እንጂ ቤት ይይዝ ነበር እንጂ ሰደድ እየተባለች ስትሰደብ እውነታችሁን ነው አመሌ ክፉ ቢሆን ነው እንጂ አራዊት እንኳን የማይችሉትን መከራ የምቀበል እያለች እያለቀሰች ልጄ ከሞት ላላድህን ነው ሁሉ መከራ እየተቀበልኩ እያለች አንባ መሪረ ወረደ ዲበ ገጸ ፍቁር ወልድኪ እንባዋ በልጇ ላይ እየተንጠበጠበ ታለቅስ ነበረ። ይህን ነው አባ ጊዮርጊስ ሐጻቤ ርሳቴ ይኩን አንብኪ ዛንጸፍጸፈ የተንጠበጠበው እንባሽ ለጎስቋላው ልጅሽ የኃጢአቴ መንጫ ይሁነኝ ብሎ እንደተናገረ እንባዋ ተሰፍሮ ተቆጥሮ በእግዚአብሔር ፊት ጽዋ ሆኖ ለእኛ ለምእመናን ዋጋ ያሰጥ ዘንድ ነው። ኋላ ኢትዮጵያ ስትደርስ ማረፊያ አታ የተቅበዘበዘችውን መልካም ርግብ ኦፍ ድንግል ማርያም ርግብ ሰናይት እመቤታችን እሷ ማደሪያ ማረፊያ ኢትዮጵያን አገኘች። ምክንያቱም ዕንባቆም በትንቢቱ እንደተናገረ የኢትዮጵያ ድንኳኖች ይጨነቃሉ አለ። ድንኳን ያለው የኢትዮጵያውያን ልቡናቸው ፈሪሃ እግዚአብሔር ያለው ነው ማለት ነው። የኢትዮጵያውያን ልቡናቸው ፈሪሃ እግዚአብሔርን የተሞላ ነው። ኢየሩሳሌም ልትገለው የምትሻውን ግብፅ ያልተቀበለችውን ኢትዮጵያ በፈሪሃ እግዚአብሔር ተቀበለች። እንዲያውም ኢትዮጵያ ስትመጣ መጀመሪያ አንዲት ድሃ ከመሶባ ያላትን አንዲት እንጀራ ነው አቅርባ ያስተናገደቻት እመቤታችን። አስተናግዳት ዋልድባ ብትሄድ ዛፉ ቅጠሉ ሁሉ በስስት፣ አክሱም ደብረ ዳሞ ብትሄድ በስስት፣ በደብረ ወገግ አቡነ ሳሙኤል ገዳም በደብረ አሰቦት ብትሄድ በስስት፣ ደብረ ሊባኖስ ብትሄድ ገና ሳይገደም ሳሩ ቅጠሉ እንጨቱ ሁሉ እመቤታችንን በስስት፣ በማይደረ ማርያም ብትሄድ በዚህ በስስት፣ በመርጡ ለማርያም ብትሄድ በስስት ተቀበለቻት። ጣራ ገዳም ብትሄድ በስስት፣ በተድባበ ማርያም በወሎ በላሊበላ ሁሉ ይህን ሁሉ ረግጣለች። እነዚህ ሁሉ ገና ሳይገደሙ ባርካቸዋለች። እመቤታችን ልጇን የምታስጠጋበት አታ ተሰዳ ስትመጣ መጨረሻ ላይ ወፍ ቤትን አገኘች። ዋነሱም ግልገሎቿን የምታስጠገበት አገኘች። እናትህ ድንግል ማርያም መጠጊያ ለ3 ወር ከ10 ቀን መጠጊያ ጣና ቂርቆስን አገኘች። ዋኖስ ግንብ ተወዳለች፣ እመቤታችንም ቤተ መቅደስ ተወዳለች። ቤተ መቅደስ የምትወድ እናትህ ግልገሎቿን ዮሴፍና ሰሎሜን የምታስጠጋበት ጣና ቂርቆስን አግኝታ እዚህ ተቀመጠች እና እያይቱ 3 ወር ከ10 ቀን እናትህ የተጠጋችበት ቁስቋም ደግሞ ይሄ መቅደስ ሆኖ ይኖራል። እውነት አሰብ እውነት ነው። እናትህ የተጠጋችበት ጣና ቂርቆስ ደም በዛ። እዚህ የሕፃናቱን ሞት እያየች ደም በኢየሩሳሌም ደም በዛ፣ የሕፃናት ደም ፈሰሰ ያለች አልቅሳበት ነበርና ያ እናትህ እንባዋን ያለቀሰችባት ደም በዛ ቁስቋም ያንተ የቅዱስ ሥጋ መፈተቻ የክቡር ደም መሰጫ ሆና ለዘላለም ጸንታ ትኖራለች ብሎ ቅዱስ ዳዊት የተናገረላት ደብረ ቁስቋም የእግዚአብሔር መሰዊያ የእናቱ ሀገር የዮሴፍና የሰሎሜ መጠጊያ በሆነች በዚች በቁስቋም የሚኖሩ መናንያን ልታከብሩ የመጣችሁ እናንተም እድለኞች ናችሁና ይህን እድል የሰጠን መድኃኔ ዓለም ስሙ የተመሰገነ ይሁን። ኋላሳ ኦፍኒ ረከበት ላቲ ቤተ እናት ድንግል ማርያም በጣና ቂርቆስ 3 ወር ከ10 ቀን ከተቀመጠች በኋላ መልአኩ ቅዱስ ዑራኤል መጥቶ ከቅዱስ ገብርኤል ጋር፣ ቅዱስ ገብርኤልም አይለይም ይወዳታል፣ ቅዱስ ሚካኤልም ይወዳታል አይለያትም። እነዚህ ሁሉ አሉ። አንዱ ስደቱን ይናገራል፣ አንዱ መልሱን። ስደቱን የተናገረ ቅዱስ ገብርኤል ነው። ሚጠቱን የተናገረ ደግሞ ዑራኤል ነው፣ ቅዱስ ዑራኤል ነው። ቅዱስ ዑራኤል ደግሞ መጥቶ በል እንግዲህ የሕፃኑን ሰውነቱን ነፍሱን የሚሹት ሄሮድስ ከነ ሰራዊቱ ከነ ምቀኞቹ ሙቶ ነበርና፣ ተመልከቱ። አያችሁ ዲያብሎስ ክፉኛ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል? መልአኩ ቅዱስ ገብርኤል ለዮሴፍ ሲገለጥ ለሁሉም መልአክ አለው ይላል ተርጓሚ። ለሁሉም መልአክ አለው፣ ለክፉ ሰውም መልአክ አለው፣ ለበጎ ሰውም መልአክ አለው። ለዮሴፍ ገብርኤል ሲገለጥለት ለሄሮድስ ሳጥናኤል ተገለጠለት ይላል። እኩል በዚያው ሰዓት እኮ ነው፣ እኩል ሰዓት ሄሮድስን ይዞ ዲያብሎስ ሞኝ ነህ፣ ንጉሥ ሲነግስ ንጉሥ ሳይገል ይመስልሃል? በል ሕፃናትን ግደል ብሎ ሲገለጥ ደግሞ ቅዱስ ገብርኤል በል እነዚያን ደግሞ 70 ሰገል መንገድ ለውጣችሁ ሂዱ፣ ዮሴፍን ደግሞ እናቱንና ድንግል ማርያምን ይዘህ ሂድ፣ ወሃሉ በህየስ ከአመነግረከ
እኔ ተመለስ እስከምልህ ድረስ እዚያው ቁጭ በል። ከድንግል ማርያም ጋር ከወጣ እዚያው ቁጭ በል። እዚህ የገባችሁ መናንያንም እንግዲህ ክርስቶስ ና እስኪላችሁ ድረስ እዚያው ቁጭ በሉ። ከዚህ ገዳም ገብርኤል ውጡ ሳይል መውጣት ነውር ነው። ምንድነው ያለ? ሂድና እኔ ውጣ እስከምልህ ድረስ እዚያው ቁጭ በል አለው ቅዱስ ገብርኤል። እዚህ ቁጭ አለ። ዮሴፍ ቁጭ ስንት ዓመት ነው? እንዲሁ እኮ ይገርማል። 4 ዓመት ነው 5 ዓመት ነው አይታወቅም። እኔ እስከምነግርህ ነው ዝም ብሎ መጥቶ ቁጭ አለ። 3 ወር ከ10 ቀን ከተቆየች በኋላ እንሂድ አላት። አሁን እዚህ ሁሉ ያቺ ኤፍራታን ትመስለኛለች፣ ይቺ ቤተልሔም እያለች ስላየን በዚህ ቦታ ኤፍራታ እየተባለ የሚጠራ ቦታ አለ በዚህ በዙሪያው አላ አገሪቱን ይችንም ወዳታለች እመቤታችን፣ ደግሞ ያችም አገሯ ናት ወዳታለች። አላ እንሂድ እንግዲህ አላት። አልሄድም፣ ያቺ ነፍሰ ገዳይ ሀገር ስለሆነች እኔ ወደዚያች ሀገር አልሄድም። ምክንያቱም ይቺ ሀገር ተቀብላኛለች፣ አንተንም ታመልካለች። ቀድሞም በብሉይ ኪዳን ስታመልክ ነበረ። እዚህ ደግሞ ጣና ቂርቆስ በብሉይ ኪዳን ብሉያቱ ሲተረጎምበት ታቦተ ጽዮን ስታርፍበት መስዋዕተ ወር ሲሰዋበት ስለነበር በብሉይም ሲያመልኩ የነበሩ ዛሬም እኔን ካንተ ጋር የተቀበለች ሀገር ስለሆነች ይችን ሀገር ጥዬ አልሄድም ማለት አለችው። አይማ እንሄዳለን፣ መሄዱንማ እንሄዳለን፣ ምክንያቱም እዚያ ገና ብዙ ስራ አለን አላት። ገና ወንጌል አስተምራለሁ፣ ተሰቅዬ ዓለሙን አድናለሁ፣ ስራ አለብንና እሱማ እንሄዳለን አላት። ባይሆን እንግዲህ አልሄድም ካልሽ ይችን ሀገር ለአንቺ ርስት አድርጌ እሰጥሻለሁ አላት። ይችን ሀገር እንግዲህ የአንቺ ርስት ናት፣ በአንቺ ስም ትጠራ፣ የአንቺ ማደሪያ ትሁን፣ አንቺም እናት ሁኛቸው፣ እነሱም ልጆች ይሁኑ ይሻላል። ርስት አድርገህ ከሰጠኝማ እሄዳለሁ አለች። እሺ አለች። ኋላ እመቤታችን ጣና ቂርቆስ ላይ ኢትዮጵያን በርስትነት ተቀብላ ተመለሰች። ኢትዮጵያ ለድንግል ማርያም ልጅነት የተሰጠች ጣና ቂርቆስ ነው። ድንግል ማርያም ለኢትዮጵያ እናት ሆና የተሰጠች ኢትዮጵያ ጣና ቂርቆስ ላይ ነው። የኋላ ጻን አላት፣ በደመና ጫናት አለ፣ ባህሩም ጣና ተባለ። እዚህ ተነስታ እመቤታችን ሄደች። አንድ ነገር ልንገራችሁ፣ ደስ የሚል ነገር ነው እኮ። ለምን ስትሉኝ ኢየሩሳሌም ላይ ጌታችን ኢየሱስ ክርስቶስ አንደኛ አይሁድ ስትገፋው እኛ ተቀበል ነው፣ ሁለተኛ ስታሰድደው አስተናገድ ነው፣ ሶስተኛ ክርስቶስ እናቱን ለዓለም እናት አድርጎ የሰጠ ከመስቀሉ ስር በዕለተ ዓርብ ከ33 ዓመት በኋላ ነው። እነሆ እናታችሁ ብሎ ለኢትዮጵያ ግን እናት አድርጎ የሰጣት ገና በ2 ዓመቱ ጣና ቂርቆስ ላይ ነው። ቢርባችሁ ልጇ የሕይወት እንጀራ ነው። ቢጠማችሁ ልጇ የሕይወት መጠጥ ነው። ብትሰደዱ ልጇ ርስት ነው። ብትታመሙ ልጇ መድኃኒት ነው። ብትደክሙ ልጇ ኃያል ነው። ብትሞቱ ልጇ ሕይወት ነው። ታዲያ እሷን መያዝ በላይ ምን አለ? እንዲህ ያለችን ውድ መሬት ተሽቀዳድሞ የማይገዛ ማን ነው? በፍቅር የሁሉ ያላት ገራይተ ሰዱስ እመቤታችን ናት። ከዚህ በኋላ ሄደች። ምን አደረገች? ወደ አፋር ሄደች። አፋር ኦፌር ማለት በግዕዝ ወርቅ ማለት ነው። አፋር ማለት ወርቅ ማለት ነው። የወርቅ ምድር ስለሆነ ግዕዝ ነው አፋር። በዚያ ሄደችና የአፋር ሰዎች እመቤታችን ስትሄድ አይተው ሳሱ። ኧረ ያቺ ሰው እኮ መጀመሪያ ስንቀበላት ስትመጣ የተቀባልናት ሴት እኮ ሄደች። እሷ ረግጣው ካለፈች ሁሉ አዝመራው ሁሉ ጥሩ ሆኖ ነበረ። ተሰውራን ከርማ ከ2 ዓመት በኋላ ሄደች አሉ ወደ አገሯ ብለው አዘኑ። መጀመሪያ እንደውም ወደ አፋር ሲመጥ ጌታ በአፋር አድርጎ ሲመጣ ግመል አላሳልፈው ብለው ድንጋይ ሆኑ ብሏቸው ነበረ። ድንጋይ አድርጓቸው ገብቶ ነበርና ኋላ ሲሄድ አፋር አስነሳቸው። አስነስቱ በሉ እንግዲህ የስንቅ መጫኛ ሁኑ ብሎ ወርቅ አማሃ ሰጥተው ስለነበረ በእነዚያ ግመሎች ጭኖ ሄደ። እዚያ በኋላ ሲሄዱ ወንዝ ነበርና የአፋር ሰዎች የለም እነዚህን ደጋግ ሰዎች ኢትዮጵያ እንግሰን ምናኖር እንጂ አንሰድም ብለው ሲሉ ጌታ ሰውሮ ሄዱ። ወንዙን ሳትሻገሩ ድረሱባቸው፣ እነዚያን ሰዎች ሳትይዙ የመጣችሁ እንደሆነ እንገላችኋለሁ ብለው የሀገር ሽማግሌዎች ተሰብስበው ወርቅ ዕንቁ ሁሉ ሰብስበው ሰደዷቸው። እናንተ ሰዎች ቆዩን አሏቸው። አሻግረው አንቆይም እኛ ኢየሩሳሌም ነው የምንሄድ አሉ። ኋላ መልአኩ ቅዱስ ገብርኤል ኢየሩሳሌም ይሄዳሉና ተዋቸው፣ ዓለምን የሚያድነው በዚያ ነው። እናንተ ግን ስለ ፍቅራችሁ
ሀገራችሁ የእግዚአብሔር ሀገር ትሆንላችኋለች ብሎ የአፋር ሰዎችን ቅዱስ ገብርኤል አጽናንቶ ወደ ሀገራቸው መለሳቸው። ከዚያ በኋላ እመቤታችን በግብፅ አድርጋ ከስደት በኋላ በዛሬው ዕለት ኦፍ ድንግል ማርያም ርግብ እመቤታችን ዛሬ ማደሪያዋ ህዳር 6 ቀን ምን ተገኘ ስትሉኝ ቁስቋም ላይ አርፋ ልጅም አይገደልብኝ፣ ምክንያቱም የልጇ ነፍሰ ገዳይ አውሬው ሄሮድስ መሞቱን ሰፍታ ያለ ስጋት ያደረችበት ቀን ነው ዛሬ። ያለ ስጋት ልጄን እንግዲህ የሚገልብኝ የለም ብላ በረፍት አደረች። ልጇ እንደፈለገ እንዲራመድ ዮሴፍና ሰሎሜም ደስ ብሏቸው እንዲያድሩ ደብረ ቁስቋም አድረው ምስዋዕከ እግዚኦ እግዚእ ኃያላን ያ ደብረ ቁስቋምም እንግዲህ ማደሪያ ይሆናል፣ እናትም ማደሪያ ትሆናለች ተብሎ ዛሬ እንደ መንገደኛ እንደ ነጋዴ እንደ መሸበት ሰው አምላክ እንግዳ ሆኖ በደብረ ቁስቋም አድሮ ሰራዊተ መላእክት ሁሉ ከሰማይ ወርደው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ለመድኃኒተ ዚአ ሕዝቡ እያሉ ሲያመሰግኑ ያደሩበት ቀን ነውና እመቤታችን ከመከራ ከ2 ዓመት መከራ በኋላ ቤት አግኝታ ደብረ ቁስቋምን አግኝታ ዛሬ ያረፈችበት ቀን ነውና ለሁላችንም እረፍቱን ያድለን መድኃኔዓለም። ስለዚህ እመቤታችን ከመከራ በኋላ ማደሪያ ደብረ ቁስቋምን አገኘች። ማይነቅ ድንግል ማርያም ልጆቿን የምታሳርፍበት ደብረ ቁስቋምን አገኘች። በዚያች በደብረ ቁስቋም ሲመሰገን አድሮ ከዚህ በኋላ ናዝሬት ገብተው ኖሩ እና በዚህ ቤተ መቅደስ ታንጾ ዛሬም ድረስ ታምር እየተደረገበት ግብፅ ውስጥ ምን ተደርጓል? ታምር እየተደረገ ፈውስ እየተሰጠበት ደብረ ቁስቋም ላይ ይኖራሉ። ያቺ ቤተ መቅደስም ቀድሞም በተንባላት ሲመጡ ሳትጠፋ ዛሬም ጸንታ ታላቅ ገዳም ሆና ትኖራለች። በዚያች አንጻር ደግሞ መጀመሪያ የተቀበልናት ደብረ ቁስቋም ውስጥ ተገኝተን እግዚአብሔርን እናገኛለን። አስቀድሞ እንግዲህ ወደ ምስጢር ስናመጣው አስቀድሞ በብሉይ ኪዳን በኖህ ዘመን ዓለም በንፍር ውሃ በጠፋ ጊዜ ውሃው በጎደለ ጊዜ ርግብ 3 ጊዜ ተልካ ነበረ። ታስታውሱ እንደሆነ መጀመሪያ ላካት። ውሃው መጉደሉን አይተና ተብሎ ተላከ። ቁራ በዚያው እየበላላ ቀረ። ሰው እንግዲህ ውሃው ካልጎደለ ምኑን በላው ሲባል ሰው ከሞተ በኋላ አይሰጥም። አያችሁ፣ በውሃው ላይ ይንሳፈፋል። ያን የተንሳፈፈውን እየበላላ ሆዱን ብሎ ቀረ። አንዳንዶች የላችሁም ሆዳችሁን ብላችሁ በዚያው ወጣችሁ የቀራችሁ። ሆድ ክፉ ነው፣ አውጥቶ ያስቀራል። በላ ስትሉ ይችን ልነግድና ዛሬ ዓመት በኋላ እቆርባለሁ፣ ይችን ብቻ ነው እዚህ በኋላ ይችን እንዲያው ብቻ ስትሉ በዚያው እንደ ቁራ እየበላሉ መቅረት ይሰውራችሁ ይሰውራል። በዚያው ወጥቶ መቅረት ማለት ይሄ ነው ማለት ነው። እየበላላ መቅረት ጥሩ ተገቢ አይደለም። ሆድን ብሎ በዚያው መጥፋትና ቁራ ቀረ። ርግብን ላካት። ርግብን ቢልካት እግሯን የምታሳርፍበት አታ ተመልሳ መጣች። ኖህም ተቀበላት። ሁለተኛ ላካት። ምን አገኘች? ቄጠማ ይዛ መጣች። ሶስተኛ በዚያው አድራ ቀረች ይላል። 3 ጊዜ ተናገረች ይላሉ ሊቃውንቱ። 3 ጊዜ ተናገረች ርግቢቱ። መጀመሪያ አይ ማረፊያ የለም አለች። ሁለተኛ ቄጠማ ይዛ መጣች። ሶስተኛ በዚያው አድራ ቀረች። ይሄ ምን ማለት ይመስላችኋል? አይ እሷ ማረፊያ ያገኘች። ማረፊያ ስታገኝ ምን ያመጣታል? በዚያው ቀረች። ውሃው ጎሏል፣ እንግዲህ እናንተ እንጂ ኑ እንጂ እኔ አልመጣም ማለቷ ነው ይላሉ ሊቃውንቱ። እንግዲህ እናንተ ኑ እንጂ እኔ አልመጣም፣ ውሃው ጎሏል፣ ስለጎደለ ኑ አብረን እንኑር ማለቷ ነው። ስለዚህ ምን ማለት መሰላችሁ? መጀመሪያ ማረፊያ ያጣች የተባለች አይሁድ ያልተቀበሏት እመቤታችን ቅድስት ድንግል ማርያም ናት። ጌታን በጸነሰች ጊዜ አልተቀበሏትም ነበር። ምስጋና ይግባትና በዝሙት ጸነሰች እያሉ ሊወግሯት ድንጋይ ይዘው ሲሮጡ ነበረ። አልተቀበሏትም። በሁለተኛው ለምን? በዓለሙ ምን ሞልቶ ነበርና፣ ውሃ ሞልቶ ነበር ማለት የኃጢአት ማደሪያ ነበሩና። በሁለተኛው ምን አለ? ቄጠማ ይዛ መጣች። ቄጠማ ይዛ መጣች ማለት ነው ክርስቶስን ይዛ መጣች። ውሃው ጎሏል ስትል እመቤታችንም አይዟችሁ የኃጢአት ማይበል ጎደለላችሁ ብላ ጽና ነፍስ የሚሰጥ ልምላሜ ነፍስ የሚሰጥ መድኃኔ ዓለም ኢየሱስ ክርስቶስ የሕይወት ዛፍ ክርስቶስን ይዛ መጣች። በሶስተኛው ምን አለች? በዚያው አድራ ቀረች ማለት በቤተ ክርስቲያን ስትመሰገን ኖረች ማለት ነው።
በነ ቅዱስ ኤፍሬም፣ በነ ቅዱስ ያሬድ፣ በነ አባ ጊዮርጊስ ዘጋስጫ፣ በነ አባ ጽጌ ድንግል፣ በቅዱሳን በሌሎችም አባቶቻችን እንደውም አንድ መነኩሴ እናትህን አሳየኝ እያለ 7 ዓመት በአንድ እግሩ ቆሞ ነበር። 7 ዓመት በአንድ እግሩ እናትህን አሳየኝ እያለ በዚያው አድራ ቀረች ማለት እመቤታችን መጀመሪያ አይሁድ አሳደዷት፣ ኋላ ጌታን ይዛ መጣች። ከዚያ በኋላ እመቤታችን እመ አምላክ ወላዲተ አምላክ እየተባለች በቤተ ክርስቲያን እረፍት አግኝታ ስትመሰገን ኖረች። በሰውነታችን እንድታድር ልቡናችን የእመቤታችን ፍቅር እንዲያርፍበት ኢትዮጵያውያን ደማችን እንኳን ተከፍቶ ቢታይ ማርያም የሚል ጽሑፍ ይገኝበታል። በእውነት ውለታው አለብንና ተሰዳ ከስደት የመለሰችን፣ ተርባ ህብስት ወልዳ ያጠገበችን፣ ተጠምጣ ያጠጣችን የልጅሽን ሥጋ በልተናልና ከአንቺ የተወለደውን የመሲሕሽን ደም ጠጥተናልና የልጅሽን ሥጋ ስለበላን የልጅሽን ደም ስለጠጣን ለአንቺ ምስጋና ይገባሻል። ተሰዳ ዕረፍት ስለሰጠችን፣ ተርበን ለጠገብንባት፣ ተጠምተን ለረካንባት ማዕድ ለድንግል ማርያም ምስጋና ይገባታል። እሷን ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን።